ላይ ያሳያቸው። በኮንፊደንስ ነው እየነገርኳቸው። ከዛ በኋላ ውቀሱኝ፣ ስደቡኝ፣ የፈለጋችሁትን ነገር በሉ። ከዛ በኋላ ማለት ነው እውነታውን ግን ላሳይህ ነው። እውነታውን ላሳይ። እሱ ችግር የለውም። አንቺ እኔ እውነት ባይኖረኝ ኮንፊደንስ ባይኖረኝ አልመጣም ነበር ወደ ሶሻል ሚዲያ ቴዲ ከሚሉኝ ነገር አንጻር አይኔም በጨዋ ጥቤ ሶሻል ሚዲያ ላይ አልመጣም ነበር። በኮንፊደንስ ማውራ እዚህ ገብቼ መጥቼ እንዲህ እያለች ነው እንኳን እያሉኝ ኖ አለመግባባት ሚስ አንደርስታንዲንግ ነው። ቢኮዝ ሳወራ ኖ ደግ አደረግኩ ምናምን እንኳን አደረግኩ ምናምን የሚል አይነት ነገር ነው። ገባ? እኔ ጣልቃ ባገባ ደስ ይለኛል፣ ግን አይ ሃቭ ቱ እስኪ የሆነ ነገር የሰው ልጅ ሆነን እንደ መላክ ባንጫወት ሁላችንም ደስ ይለኛል። ምን ማለት ፈልጌ ነው? ስህተቶች ሊሰሩ ይችላሉ። እነዚህ ሰዎች በተለይ እንደዚህ በጸብ ደረጃ ሳይሆን በሆነ በጥቅም ደረጃ የተያያዙ ሰዎች ውሸት ነው እያሉ በገፉ ቁጥር ሞር ኢንፎርሜሽን እያወጡ በኋላ መመለስ የሚያቀጥበት ነገር ሊመጣ ይችላል። ዲቦ በግልጽ ነው የምነግርሽ። መመለስ የሚያቀጥበት ነገሮች ሊኖሩ ይችላል። አሁን እንደዚህ ለማለት ፐርሰንት ነው የምነግርሽ። እንደዚህ ሊያረጉት ይችላል። ያድርጉት። እኔ አሁን መልአክ ነኝ አይባልም። መልአክ ነኝ አላልኩም። ሚስቴክ ስንሰራ ሚስቴክ ሰርተናል የሚባልበት አጋጣሚ አለ። ሚስቴክ ይሰራል። ስማ፣ የትኛውም ሰው ሚስቴክ ይሰራል። ሚስቴክ አይሰራም እያልኩኝ አይደለም። ሚስቴክ አይሰራም እያልኩኝ አይደለም። ይሄ የተደረገውን ነገር ግን ለቴዲ ላስረዳው ላሳየው ማስረጃ እያልኩ እንጂ ሚስቴክ አይሰራም አላልኩም። ማንም ሰው ሚስቴክ ይሰራል። ማንም ሰው ልክ ነው እያልኩ ደግሞ ይህን ነገር እየደገፍኩ አይደለም። በፍጹም ልክ አይደለም። የአባባልሽ እኮ አሁን ቅድም በራስሽ ፔጅ ላይ አንዳንድ ቪዲዮ በለቀቅሽው ምን አገባችሁ ካልሽ ነው ማለት እኮ ነው። ውሸት ነው ብለሽ እኮ እሱን እኮ ነው የምልህ። አላስተባበልኩም። ያ ጥፋቴ ነው ዮኒ። ከሚሰድቡኝ ስድብ አንጻር ነው። አንተም እኮ ብዙ ነገር እኮ ሲሉክ እኮ በስሜታዊ የሆነ እኔ በማስረጃ እያመጣሁ ፊት ለፊትም አውጡ እያሉ በማስረጃ እመጣለሁ። አንደኛ ነገር፣ ሁለተኛ ነገር ደግሞ ባለፈው ብዙ ነገር ሲሉ በስሜታዊ ሆነ አልተናገርክም። አንተ ሀዘን ላይ እንኳን ሆነ ስሜታዊ ሆነ ብዙ ነገር ተናግራል። ስሜታዊ ሆኜ ተናግሬያለሁ። ያን ደዛ ደግሞ ከንግግሬ በፊት ይቅርታ ጠይቄያለሁ። ልክ አይደለም 100%። በዛ ምንም ነገር ብትል እቀበላለሁ። ያ ልክ አይደለም። ዲቦራ፣ አሁን አንቺ እዚህ ጋር ለተሰበሰበው ሰው 100% እርግጠኛ ሆነሽ ይሄ የተቀነባበረብኝ ነው፣ የተቀነባበሩብኝ ጠላቶች ያቀነባበሩብኝ እንጂ የኔ ድርጊት አይደለም ነው? የኔ ድርጊት አይደለም እያልኩት እሱን ደግሞ አሳይሃለሁ፣ የቱ እንዴቱ እንደተቀነባበረ ፋይሉን ልላክልህ እያልኩ ነው። እኔ ደግሞ ዋትሳፕ ላክ። ግራ የገባኝ አንድ ጥያቄ ስላለ አያይዘ በዛው ቢኬድ ደስ ይለኛል። ጠላቶች እስከ መግደል ደረጃ የሚባልም ነገር ሰምቻለሁ። ነው ስትገቡ እዚህ ጋር ራሷን አሁን እኔ እንደዚህ አይነት ነገሮች ይሄ በጣም ሲሪየስ የሆነ ነገር ሁላችሁም በውስጥ መስመር ጉዳይ እናወራ ስላላችሁ ሲሪየስ ነገር ስለሆነ ነው እንጂ በቤታችሁ የምጨርሱት ነገር ግን ዋናው ኮሚቴ አሁንም እንደምናገረው ህፃናት በተለይ ማደግ አለባቸው። በጥሩ ስነ ምግባር እንደ ኢትዮጵያውያን መታወቅ አለብን። ይህ በጋጠ ወጥነት በስድብ በምናምን አለ ስነ ስርዓት መያዝ ካለብን የተደረገው ነገር ምንድን ነው ብለን ለመወያየት ነው። አሁን አንዳንዶቻችሁ በተለይ ስትገቡ ራሷን ልታጠራ መታለች። እንዳትሰድቧት። በእርግጥ ስትሳደቡ እዚህ ታግሻችሁ ብቻ አይደለም። እሷም እያንዳንዱ የምጠይቋትን ጥያቄ አክብራችሁ እንደምጠይቋት አክብራችሁ ትመልስላችኋለች። ይሄ ሆኖብሻል ብላችሁ የምትሰድቧት ከመጣችሁ ከኔ ጋር ነው የምትጋፈጡት ማለት ነው። ስለዚህ አንቺ በዚህ አውድ ነው የምታወሪው፣ ምንም እንዳትፈሪሽ። ስለዚህ እኔ አልፈራም ቴዲዬ። እሺ ይሄ ነገር የተቀነባበረ ነው፣ ኤአይ ነው እያልሽ ነው ያለሽው። ይሄንን አሳያለሁ፣ አስረዳለሁ እያለች ያለችው ዲቦራ። ሁላ ላይ አንተ ጥያቄ ምንድን ነው? የእኔ ጥያቄ ትንሽ ግራ የገባኝ ነገር ስላለ ነው። እኔ እስከማውቃት ጌመር ናት፣ ጌም ስትጫወት ነው የማውቀው። ስልጣን ላይም የለችም፣ ስልጣን አመራር ላይም አላየዋትም፣ ባለሀብትም አይደለችም። በዚህ ደረጃ እስከ መግደል ድረስ የሚያደርስ ነገር ምንድን ነው ያለው? ብዙ የሚወሩ ነገሮችን ሰምቻለሁ እና ቲክታክ ላይ ያሉ ስም አልጠቅስም፣ አልናገርም። የብዙ ትዳሮች ፈርሷል የሚባል ነገር አውቃለሁ እና
ይሄ ነገር እስከ መግደል ድረስ አንድን ሰው እንግዲህ እስከ መግደል ድረስ ይህን ድረስ የሚሄድ ሰው ካለ ህይወቱ የተበጠበጠበት ሰዎች አሉ ማለት ነው ብዬ አስባለሁ። እና ምንድን ይህን ያህል አንቺ ላይ ጥርሳቸው ሊነክሱ የቻሉበት ምክንያት በዚህ ደረጃ በጣም ግራ ስለገባኝ ነው። የአንቺ ፎቶ እስከ ማቀነባበር እስከ መግደል ይሄ ትንሽ ይከብዳል። ባለሀብት ብትሆኝ እሺ፣ ስልጣን ላይ ብትሆኝ ባለሀብት ግራ ስለገባኝ ነው። እኔ የሆነ ውቀት ቴዲ ጉራላት ጥያቄን ጨርስ። ቴዳ ጨርሻለሁ። አላጨናንቃትም። ይሄን ከመለሰች ነው። እኔ ውጥረት ውስጥ ነበርኩ የሆነ ሰዓት ላይ ትዝ የሚልህ ከሆነ የሆነ አረብ ጊፍተሪ ነበር። ከዚህ በፊት ብዙ ሰፖርት ያደረገኝ ሰው ብዙ አይነት ዛቻ፣ በጣም ብዙ አይነት ቴዲ እልክልሃለሁ ከነ ማስረጃው ከነ ቮይስ ከነ ምናምኑ ከነ ሁሉ ነገሩ ማለት ነው። ብዙ አይነት ዛቻ ደርሶብኛል። እዚህ ያለሁበት ከተማ ላይ ብዙ አይነት ነገር የደረሰ እሱ የራሴ ነገር ነው አክቹዋሊ እና በሱም የተነሳ ነው ይሄ ነገር የተፈጠረው። አያይዤ ያወራሁት አሁን እዚህ ጋር ቶፒኩ ማያገባ ሆኖ ሳይሆን ከሱ ጋር የተያያዘ ነገር ስላለው ነው እማወራልህ ማለት ነው ያወራሁት ይሄንን ነገር። ባለትዳሮች ምናምን ላልከው ደግሞ እኔ ብዙ ጊዜ የምታማውን ብዙ ነገር እንደውም እንዲጠራልኝ እፈልጋለሁ ቴዲ። በነገራችን ላይ በዚህ አጋጣሚ በዞይ ዙሪያ ያታማለሁ። ዞይ ጊፍተሩ ዞይ ጊፍተር ነው። ሁላችንን ሰፖርት አድርጎናል። ሁሉንም እኔ ጋ ብቻ አይደለም ለሌሎቹ ለሁሉም ሰፖርት አድርጓል። የሆነ በአጋጣሚ እዚህ መጣ፣ ተሰብስበን አገኘ ነው። ኦኬ ቴዲ ተሰብስበን አገኘ ነው። ስናገኘው እኔ ሌላ ድምፁ አይሰማቸዋል። አይሰማም። ምን ይሄ ሰማኝ አይደለም ምንም ነገር። በነገራችሁ ላይ እኔ አንድ አቋሜ ልንገራችሁ። ለቴዲ በውስጥ ልክልሃለው ታጣራለህ ምናምን ነው